ብቸኝነት ገዳይ በሽታ መሆኑን ታውቃላችሁ? የሰው ልጅ በባህሪው ከሌሎች ጋር ባለው ቁርኝት ወይም ሪሌሽንሺፕ ነው ደምቆና አምሮ የሚኖረው። ሁላችንም በብቸኝነት አለንጋ ተገርፈን የምናውቅ ከሆነ የሪሌሽንሺፕን ዋጋ በደንብ እንረዳለን ማለት ነው። ሰው ልጅ ከሚስቱ ወይም ከባሉ፣ ከልጆቹ፣ ከጓደኞቹ፣ ከቤተሰቦቹ፣ ከስራ ባልደረቦቹ ጋር መልካም ግንኙነት ባለው ቁጥር ወይም ባገኘ ቁጥር ደስተኛ፣ ሰላማዊና የተረጋጋ ህይወት የመኖር እድሉ ይጨምራል፣ ሰፊም ይሆንለታል። ነገር ግን በዛው ልክ መርዛማና የተበከለ ሪሌሽንሺፕ ወይም ደግሞ በጣም ደባሪ ሪሌሽንሺፕ በኖረው ቁጥር በጣም በድብርት የሚጠቃ የብቸኝነት የሚመርጥ ወይም ለተለያዩ ስነ ልቦና ቀውሶች የሚደረግ መሆኑን በርካታ ጥናቶች ያረጋግጣሉ። ስለዚህ ከቅርብ ሰዎቻችን ጋር ሊኖረን የሚገባውን አዎንታዊ ወይም ደግሞ መልካም የምንለው ሪሌሽንሺፕ ለመገንባት በሃርመኒ ዌልነስ ኤንድ ሊደርሺፕ ሴንተር ውስጥ ጥሩ የስልጠና አማራጮች ተሰናድተውላችኋል። ብቅ በሉና ከስልጠናው ብዙ ጠቃሚ ሀሳቦችን ትረዳላችሁ። ከእህት ወንድሞቻችሁ ወይም ከጓደኞቻችሁም ደግሞ ልምድና ተሞክሮን ትቀስማላችሁ። ደስተኛ ህይወት መሰረቱ መልካም ግንኙነት ወይም ደግሞ ጤናማ ሪሌሽንሺፕ መሆኑን ልናስታውሳችሁ ፈልገን ነው።